ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በኦልድ ትራፎርድ የተሰሙትን እጅግ አስገራሚ መረጃዎችን መላውን የማንቸስተር ዩናይትድን ደጋፊዎች እያስፈነደቁ ይገኛሉ። ክለባችን ማንቸስተር ዩናይትድ ካለፈው የውድድር ዘመን ስህተቱ በመማር አማካይ ክፍሉ ሙሉ በሙሉ በአዲስ መልክ ለመገንባት መጋረጃውን ቀዳዷል። የዓለም እግር ኳስን ያናወጠው የኦርሊን ቹዋሜኒ የዝውውር ወሬ በክለቡ በጥብቅ እየታየ ያሉ አዳዲስ አማካኞች እና ተጫዋቾች ለክለቡ የሰጡት አስገራሚ ፍንጭ ዛሬ በሰፊው የምንተነትናቸው ጉዳዮች ናቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ሙሉ ትንተናውን እንድትከታተሉ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያለን በቀጥታ ወደ ዝርዝር ትንታኔው እንሸጋግራለን። የዛሬው ትልቁ ዋነኛው መረጃ ዩናይትዶች አማካኝ ክፍላቸውን የዓለም ደረጃ ለማድረስ የያዙት እቅድ ነው። በአሁኑ ሰዓት በማንቸስተር ዩናይትድ የረጅም ጊዜ የፈላጊዎች ዝርዝር ውስጥ ቀዳሚ ሆኖ የተቀመጠው የሪያል ማድሪዱ ፈረንሳዊው አማካይ ኦርሊን ቹዋሜኒ ነው። ዩናይትድ ይህንን ተጫዋች ወደ ኦልድ ትራፎርድ ለማምጣት ከፍተኛ በጀት መድቦ ንቁ እንቅስቃሴ እያደረገም ይገኛል። ቹዋሜኒ መሃል ሜዳ ላይ ጨዋታዎችን የመቆጣጠር የተከላካይ ክፍልን የመጠበቅና ኳስን የማሰራጨት አስደናቂ ብቃት ያለው ተጫዋች ነው። ነገር ግን የክለቡ አመራሮች በአንድ ተጫዋች ላይ ብቻ ተስፋ ባለማድረግ ሌሎች ሁለት ድንቅ አማራጮችንም አዘጋጅቷል። የመጀመሪያው የሮማው ማኑ ኮኔ ሲሆን ሁለተኛው ደግሞ በፕሪሚየር ሊጉ አስደናቂ ብቃቱን እያሳየ የሚገኘው የብራይተኑ ካርሎስ ባሊባ ነው። እነዚህ ሶስቱ ተጫዋቾች በዩናይትድ የስካውቲንግ ቡድን በጥብቅ እየታዩ ያሉ በመሆናቸው በክረምቱ የዝውውር መስኮት ዩናይትድን ቢያንስ አንዱን ትልቅ አማካኝ የግሉ እንደሚያደርግ ምንም ጥርጥር የለውም። ወደ ተከላካይ ክፍሉ ስንመጣ ደግሞ ሌላ አጓጊ መረጃ አለ። የዩናይትድ አጥቂ ብራያን ምባፔ ክለቡ የፉላሙን አስተማማኝ የመስመር ተከላካይ አንቶኒ ሪቦንሰንን እንዲያስፈርም ለክለቡ አመራሮች ፍንጭ ወይም አረንጓዴ መብራት ሰጥቷል። ዩናይትዶች ባለፈው የውድድር ዘመን በግራ መስመር ተከላካይ ቦታ ላይ በጉዳት ምክንያት ከፍተኛ ፈተና ሲያጋጥማቸው እንደነበረም ይታወሳል። የአሜሪካው ኢንተርናሽናል አንቶኒ ሮቢንስ ወደ ኦልድ ትራፎርድ መምጣት በግራ መስመሩ ላይ ፍጹም ጥንካሬና ፍጥነትን የሚጨምር ሲሆን የተከላካይ ክፍሉን ክፍተት በዘላቂነት ለመቅረፍ ትልቅ እገዛን ያደርጋል። ዩናይትድ ለወደፊት ግንባታውም ትልቅ ትኩረት ሰጥቷል። በአሁኑ ሰዓት ማንቸስተር ዩናይትድ እና አርሰናል የቦርንማውዝን ወጣትና ድንቅ አማካይ አሌክስ ስኮትን ለማግኘት እርስ በርስ እያደረጉት ያለው ፍልሚያ ከፍተኛ ደረጃ ላይ ደርሷል። አሌክስ ስኮት ከቦርንማውዝ የቀረበለትን አዲስ ውል ውድቅ ማድረጉን ተከትሎ ዩናይትዶች ይህንን እድል ተጠቅመው ተጫዋቹን ወደ ክለቡ ለማምጣት ድርድር ጀምሯል። ተጫዋቹ የትኛውን ክለብ እንደሚመርጥ በሚቀጥሉ ሳምንት የሚታይ ቢሆንም የዩናይትድ ስም ዝርዝር ውስጥ መግባቱ ክለቡ የወጣቶችን አቅም ለመጠቀም ያለው ቁርጠኝነትን ያሳያል። በአጠቃላይ ዩናይትዶች በአሁኑ ወቅት በአሰልጣኙ መሪነት ለአዲሱ ውድድር ዘመን ራሳቸውን ለማዘጋጀት ከፍተኛ የቅድመ ውድድር የወዳጅነት ጨዋታዎችንም እያደረጉ ይገኛሉ። ውድ የማንቸስተር ዩናይትድ ደጋፊዎች የዛሬው ልዩ ትንተናችን ይህን ይመስል ነበረ። እናንተስ ምን ታስባላችሁ? ቹዋሜኒን ወደ ኦልድ ትራፎርድ ቢመጣ የዩናይትድ መሃል ሜዳ ይስተካከላል? አንቶኒ ሪቦንሰን ለግራ መስመራችን ትክክለኛ መፍትሄ ነው? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ያስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እና ለሌሎች ደጋፊዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ዩናይትድ ለዘላለም ያሸንፋል። ቻው ቻው።